ድብድብ ምናምን አልወድም፣ ግን በቃ ያላ በአካልማ ብንገናኝ ተደባድበን ተጨራርሰናል። መደብደብ ትወጃለሽ ማለት ነው። ኧረ ደግሞ የሴቶች ጥቃት የምታስፋፋናት እንዳትሉ መደብደብ ወዳለሁ ብዬ ይኸው ሴቶች ናቸው እኔ ምሳሌ መስጫ ያርጉኝ እንዴ በወጡ በገቡ ቁጥር ይኸውና መደብደብ የምትወደዋ ሴት እያሉ ደግሞ ያምጡኝ እንዴ። አንዳንዴ እኮ ድብደባ ደስ ይላል፣ ግን ይሄ ወቀጣ አይደለም። ይህ ነው ይገባቸዋል። ድብደባ ስባችሁ ላይ የታባሽ ነው ምናምን ትሄዱ ምናምን ብሎ በቃ ይሆናላ እንጂ አንቺ ዲቃላ ውሻ ምን እያለ በአጠነው ጭንቅላቴን ይበለኝ አይደለም። በቃ ለአንዲ ንክስ ማለት ነው። እንዲህ የሚሉ ሰዎች ደስ ይላል። መጨረስ አልችልም፣ ሶሻል ሚዲያ ላይ ነኝ እንጂ ባልሆን አሳያችሁ ነበር። በቃ አላረ እንዲንቀረ ቅዲ ማለት ነበር ምናምን እንዲህ የሚሉ ወንዶች ግን አይልሽም በአፉ ነው። ገባሽ አይደል? እንደዚህ እየደበደበ እንዲህ መምታት ነበር። አሁን እንዲህ ንክስ እንደዛ የሚል ሰው እንጂ እየቀጠቀጠኝ እንዲያሳየኝ አልፈልግም። ካያዬ ይኸው አሁን ብረት አንስቼ ማለት ነው ሳስቀምጥ ደረስክ። በስመ አብ የሰው መገጣጠም፣ አቤት የሰው መገጣጠም፣ አቤት የሰው ልጅ። ስማኝ ካያዬ አሁን ብረቷን ድክም ብሎኝ ብታይ ማለት ነው ጥብጥብ አድርጌ አንስቼ እኮ እንዳይገለኝ አንስቼ ማለት ነው እጄ በቃ እንትን አለኝ። ስትራፖ ነገር ያዘኝ። ተከታታይ ሆነብኝ ትነበብዬ ተከታታይ አያያችሁ ነበር አይደል? ኧረ ካያ እንዳይመጣ ምናምን ነገር ያሳይሻል ሲሉኝ ነበር ልጆቼ። አረድ እያላችሁኝ ነበር። ካያዬ እንዴት ነው የኔ ጌታ? እስኪ አንዳንዴ ማሳየኝ። ብዙ ጊዜ እጅ እየሰራው እጅ ወደ ወንድ ተቀየረ። የሴት ተክለ ሰውነት እንዴት ነው የሚገኘው? በውስጥ በፈለግከው መንገድ አሳየኝ። መስራት ብቻ ፈልጋለሁ። እሺ አመስግኑት። ካያን አላያችሁት ይሆናል እና አይቼዋለሁ። ወይ ጉድ! ነገሩ ላይ መጣህብኝ ካያዬ፣ ነገሩ ላይ መጣህብኝ። ዲቦዬ ነይ ግቢ ተተዋወቂ። ካያ ማለት ይኸው ካያዬ ቦርጬን ተመልከተው። ይኸው ቦርጬን ለአሁን አንተ ስለመጣ አይደለም የነፋሁትኝ። አልነፋሁትም። ትክክለኛ ሆዴ ነው። አልነፋሁትም። ጂም እንዴት ነው የሚሰራው? ውዴ የዮናታን አባት መጥቶ እያበሰልኩ ነው። እዚህ ውዴ እያበሰልኩት ነው። ጉድ እኮ ነው። ቤታዬ ካያ ያሰራሽ ጎበዝ ነው። ይተጣጠፋል። ወይኔ ህመሜን ተረድተልኛል። መጣሽ አንቺ ቡዳ፣ መጣሽ አንቺ ሰላቢ ምቀኛ፣ መጣሽ። እሷም ቦርጫ አለባት። ሁለታችንም ቦርጫም ነን። ካየ ሁለታችን እኔ የለኝም ማሬ አይ መተጣጠፍ እንኳን አልደረስንም። እዛ ደረስ። አንዴ ይቅርታ ይቅርታ እንግዳ መጥቶብኝ ነው። አንድ ደቂቃ ትሰጭኛለሽ ካላስቸገርኩሽ? ማብራሪያ ካያዬ ምንም አልተጣጠፈም። ትንሽ ቦርጭ ቤት ያለ ቂም ነገርና ሰሞኑን የ3 ቀን ቂም አለብኝ። ይጠፋለሁ እንዲህ አለኝ። ወይ አባ እኔም እኮ አውቄ ነው። እናንተ ደግሞ እንደው አውቄ እኮ ነው። አሁን እናንተ ማለት ነው አንብባችሁ በእናንተ ቤት ሞታችኋል። እኔ አውቄ ነው። ይኸውልሽ ዲቦራ ይጠፋል ብሎ ነው የጻፈው፣ ግን ትንሽ እንዲያወራኝ ስለፈለግኩ ደስ ይለኛል። ካያ ሲያወራ አውቄ ይተጣጠፋል እያልኩ ድግምግም አድርጌ ጠራው። እንዲጽፍልኝ ነው እኮ ደጋግሞ እኮ። እናንተ መች ይገባችኋል ፋራዎች። አባትሽ መጣ። የሰዎቹ አባት ሁሉ እዚህ ነው ያሉት። ሰላም ማን ነበረ? ካፒቴን ጋሽ ካፒቴን እንዴት ነህ ጋሽ ካፒቴን? ዌልካም ማለት የናታላ ሰላም ጋሽ ካፒቴን ሜምበር ሆኗል። ካያዬ ደግሞ አንድ ቀን ይሆናል ሲቀናው። አሁን አልቀናውም። ገባሽ? ብረት እያነሳ ነው ካያ ውዴ። ሲቀና ብረትን ማስቀምጣ በፍጹም ሜምበር እንዳትሆን በእግዚአብሔር እንዳታረገው። ካያ ግን ብረትን ስታስቀምጥ ዘና ስትል ማለት ነው። ቤታዬ ብረቴን አስቀምጫለሁ ሜምበር ልሆን ነው ላይቭ ግቢ በለኝ። ሮጬ እገባለሁ። እኔ ጌታ ቤታዬ ፎሎ አድርጊው። መልካም ሰው ነው። እኔ እንጃ ፎሎ ምን ነው ተሿከከ ሰውዬሽ የሚልከው? ወይ አባቴ ፎሎ አድርገኛል። አረከኝ ቀደም። እስኪ ካፒቴን የሚሳም ነገር ምናምን ስጠኝ እስኪ። ምንድን ነው ወይ እንደውም ላክስ ወይ ይሄን ጉዳይቷል እንትና ብርብር እናርገ ካያዬ ይሄ ጌታ
ከዲም መልስ ማሳጅ አለው በሰፈር ውስጥ የተመሰከረልኝ ነው። ያው ዲቦራን ብታይ ንገሪ ዲቦራ ባለፈው ካፒቴን እንዴት እንዳሸውትኝ አንበሳ ይሰጣል። አንቺ ተለቅላቂ አንበሳ ያንቺ አባት ሰጥቶ እንዴት ነው ያሸውት? ምን ነው ሌላ ሰው ጥሪ እንጂ ማሪ ሌላ ሰው ማለት እሱ ምሳሌ መስጫ ዝና ያለው ባለፈው አንበሳ ይሰጣኝ እሱ ነው። ስማ ካያዬ ብረትን አንስተ ስትመጣ ለሌላው አታስብ። በኮክናት ቅባት እያረቆሻል ከአንገት ማጅራት እስከ ጅማት ድረስ ቤታ አይስበር አልቻልኩም። በቃ ስኛምኛል እኔ ጅማት ነው ጅማት የመጣልኝ ግን አንቺ በኢየሱስ ክርስቶስ ጅማት ምንድን ነው ጋይስ? በደንብ አድርገሽ እሽት ታርጊያቸው። በቃ ውይ ለካያ እኔ ካፕቴንንም እሺ ቤታ ካፕቴንማ ስሚ ባለፈው ሽት ታድርጊው። አሁን ስሚ ለሳምንት ተኝቷል አልተነሳም አሉ ካልጋ ላይ ፈርቶ ነው እንጂ ድጋሚ ሽኝ ይላል። ካፕቴን ይሄ ተመቸ። አሁን ተይኝ። አሁን ካፕቴን ላይ አትምጭብኝ አልፈልግም። ዘይት ተቀመጠልኝ ደግሞ ነገር አይበልሽ። ካያዬ በቃ ብዙ አቴንሽን እንትን እንዳትል። አንዳንድ ሰዎች አሉ ምቀኛ ጎረቤት አለኝ። ስም አይጠቀስም ግን ምቀኛ ጎረቤት አለኝ። ነገ ቤታ እኔ ማሸት ላይ ጎበዝ እንደሆንኩ ለምን አትነግሪውም? አይደለሽም ውዴ ብትሆኝማ እኔም እናገራለሁ። እኔ ምቀኝነት የለብኝም። ምቀኝነት አንቺ ማሸት ላይ አይደለም ወሬ ማስቀባበል ላይ ጎበዝ ነሽ። እኔ ማሸት ላይ አይደለም ማሸት ላይ ሳይሆን እሷ ቅባቱን ምኑን ማሻውን ምናምኑን ማቀበል እኔ ስሜ እኔ ማሸት ላይ ጎበዝ እንደሆንኩ ንገሪው ለካያ ለዛ ነዋ እንዴ አታሽም ኧረ ነገር እንዴት ነው አታሽም እኮ እሷ ወይኔ ካያዬ ሸወደችን። ማሽዋማ እዚህ ፊት ለፊት ተቀምጣ ማሸትማ ብትቺ ኖሮ ስሚ ማሸትማ ብትቺ ኖሮ ካፒቴን ይገባል መጣ ስሚ ካያኔ አንዴ ካሾት ሌላ ሰው እንዲያሹ አይፈልግም። አየሽ አሁን ስለ ካያ አታውቂም። አየሽ እሱ እንደዚህ አይነት ነገር አይወድም። ብረት ይወዳል። ብረት ይጠበጥባል። ሌላኛ ጠብጣቢ ነው በብረት ይህን ብረት አልኩሽ ያነሰዋል። እኔ ዳምፔል ልሁንልህ እኔ ጌታ እኔ ልሁንልህ እኔን አንሳኝ። የምን ብረት ጋር መታገል ነው? ዲቦር ይናታ በሚክ አካውንት እያየኝ ነው። ይናታ ምን እንደሚል ማየት ነው የምፈልገው። እኔ ዳምፔል ልሁንልህ እኔን አንሳኝ። እንዴ የምን መጨናነቅ ነው? ካፒቴን ምን ነው እጅ ተሰበሰበ? በሰላም ነው? ቤቴ ተቀመጥክ ምንም ሳከፍል ሰው እየከፈለን የሚቀመጠው ምን ጉድ እንደሆነ ሰውዬ ሲውጣ ወይ ይስጥ ምን ነው የሚያደርገው? ኖ ካፒቴን እንትን ኮይን ጨረሰ። አከሰርሽው አንቺ ዩቲዩብ ላይ በእናት እንደው የት እንሂድላቸው? ዲቦራ ዩቲዩብ ላይ እያሰራጩ እነዚህ ሆዳ እናንተማ ጉሮሯችሁ ላይ ነው የምቆመው። ዩቲዩብ ላይ አትቆሙ። እንኳን አንዴ ቆይ ራሴን አመመኝ። ቆይ ከአንዳት ሄድሽ ውዴ። ይሄን ጌታ ሰይፈኝ እንደው የኔ ፋንታ ወሰደች። ወይ ካያዬና መሰግናለሁ። አንተ መልካም ሰው ነው፣ እንደ ሰው አይደለም። አንተ እኮ መልካም ሆነ ነው እኮ ለአንዷም ትሰጣለህ፣ አታዳላም። ግን ካያዬ ስማኝ ውዴ አዳምጠኝ ጌታ። አሁን እቺ ሴትዮ ከጎን ያለችው ማለት ነው ነገ ብትጠይቃት ማን ነው የምትልቅ? አይደለም ሽክርክር ሴት ነኝ አልረሳህም አልልም። አይ እኔም ጂም ስለምሰራ አንዳንድ ነገር ያስተምረኛል ካያ። እባክሽ ድምፅሽ ተለወጠ። እኔም እንዳንቺ አወራለሁ። እሺ ካይ ስማኝ ማለት ነው። እኔ ግን መቼም እንደ ሴት ባህሪ ሊሆንልኝ አይችልም። እስኪ ዝም በል ለአንድ ደቂቃ ትተይ። ሳክሽኝ በጣም ለአንድ ደቂቃ ከካያ ጋር ትተይ። ካያ ስማኝ ማለት ነው። ጄምስ ስትሄድ ድምፅሽ እየተነፋ አንድ ደቂቃ ሳይወጣ ልንገረው። ሚውታ ጎበዝ ልጅ ካያዬ ስማኝማ ማለት ነው። እንትን አልችልም። እንዲህ ነው የሚሻለኝ ካያዬ። እንደዚች ሆነ እንዲሆነ ብርክርክ ሰላም ነሽ እየተባባልን እንሂድ እንጂ አልችልም። ድምፁ ከዲቦራ ማሳጁ ከኔ የኔ ጌታ ድምፁ ከዲቦራ
ከዲቦራ ድምፁ ከዲቦራ ነው ያልችን። ዲቦዬ አንገትህን ነው ትያለሽ። እኔ ብታይ ልመጥ ወገብ ጋስ ያለሽ በዛ ድምፅሽ በሰልማም ምነው ነይ ውጪ ነይ ውጪ ነይ ውጪ እንዳነኪ መቀኛ ነኝ። ነይ ውጪ ነይ ውጪ ነይ ውጪ። እንዴ ምነው ካያ ምነው እኔ ያሻለሁ አንተ ትልካለህ፣ እኔ ያሻለሁ አንተ ትልካለህ። ምነው እናቴ እንዳትመጪ እዛው ተቀመጪ። እንዴ ልቅምቅም ወይ ቤቴ እንዲቆርጥ አላረኩትኝ። እዛው ተቀመጪ እንዳትልኪብኝ። ባለፈው በዚህ ድምፅሽ እየሰለማንመች ማን ያ ደብተራው የሚባል ወይ በቃ አስገቢያት ነው ያለው። አንተ ካልከኝማ ምን አደርጋለሁ እንግዲህ አፌ ተያዘ። አንተ ካልከኝማ ምን አደርጋለሁ? እቺ ለቃቃሚ ላስገባ እንጂ ተቀየመችኝ። እንዴ እንደው ፈርዶብኝ የት ሄደች ዲቦራ? ኧረ ይቅርታ ነይ ግቢ በእግዚአብሔር አታሳጭኝ። አንቺ ውሻ አታሳጭኝ። መልካም ሰውነቴን አታሳጭው። ነይ አሳጣሽኝ። በቃ አሳጣሽኝ ማለት ነው ባንቺ ቤት። ኧረ ግቢ ዲቦራ። ይኸው እንግዲህ እኔ ጋይስ እየለመንኳል። ዲቦራ ፕሊስ ግቢ ዲቦራ። ኧረ በእግዚአብሔር ግቢ። ኧረ በእግዚአብሔር ግቢ በእናትሽ። አንቺ ቤታ ለካያ ብለሽ ነኝ ካልሽኝ ስታፕ። በሱ እንዳመጭ ካያዬ እኮ የሁለታችንም ነው እንዴ። ኧረ ይሳባት ተረታው ሰጠኝ። እንደዚህ ነው ነገር አለ። ዮናታን እየጠራሽ ነው